ወደዙ በቃ ገላውና ክላ ወደዙ ከዛ ሴንሲቲቭ ፓርቶችን ነው ማለት ፖለቲካ ሴንሲቲቭ ነው ባበሻ ሃይማኖት ሴንሲቲቭ ዶክቶች አልዳኑ ጴንጤዎች ድነዋል ብለሃል። መካነ ኢየሱሶች ልጅ ያጠምቃሉ ጴንጤ ናቸው አይደሉም? ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። እንደምትመለከቱት የራሷ የቀነኒ አዱኛ ፎቶ ነው። ሰላም እንዴት ናችሁ? ዛሬም አዳዲስና ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። ከነዚህ መካከል የቤተ ክርስቲያን አባቶች የፖለቲካ ፍጆታ መሆን እንዲሁም የፕሮቴስታንት አስተምሮት ከአንዱ ከሌላው የተለያየ መሆኑን በተለያዩ ግለሰቦች ያየንበትን ጥንቅር ይዣለሁ። እንዲሁም የዮኒ ማኛ የጥምቀት ጉዳይ በተነሳ የተለያዩ ግለሰቦች የተለያየ ሀሳብ ሰጥተዋል። እንዲሁም የቀነኒ አዱኛ የቲክቶክ ፔጅ ላይ አዲስ ፎቶ ተለቋል። እሱን በተመለከተ የተለያዩ ግለሰቦች የተለያየ ሀሳብ እየሰጡ ነው። እነዚህና ሌሎች ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን ላይክ እና ሰብስክራይብ በማድረግ እንጀምር። ቀጥታ ወደ ቪዲዮዎች ነው። ወደዙ በቃ ገላውና ክላ ወደዙ ይሳቁ እየተቀያየሩ ይልበሱ አቤት 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 አሁን ያው እንዲሁ ነው ሰው ይኸው በሚዲያ እንዴት ነው የሚለግዙ እኮ ነው የሚላገሩ ጎበዝ በቪዲዮ ነው ሌሎቻችሁ በሉ ሂዱ በዚህ አትሰብሰቡ የሆነ ነገር ቢጣል ትመጣላችሁ አብራችሁ ሂዱ ሰው ብዙ ካልሆነ ስለማይጠብ ትንሽ ከሆነ አንተ ዞር ባል ያው የቆርበች ዞር ባል ይቆጣል እና እንግዲህ ምን ነገር መጣቀው ከሆነ ምን አጣቀው ታጋ ዲዮኔ እኮ አሁን ያስተገኘ ነው በል አስኪና አጣቀው በስማም ነው ወጣ ተጠይቆ ወደ ሰባት ከናበለ ተከናበል አባኑ ደግሞ ለስምትል ተናገር ያስገሩ የምትናገሩት ነገር እንግዲህ ቪዲዮ እንዳያችሁት ነው። በጣም የሚያሳዝን የቤተክርስቲያን አባቶች በእንደዚህ አይነት ጉዳይ በታጠቁ ኃይላትም ይሁን በመንግስት አካላት በተለያየ ጊዜ እየተያዙ ነው። በእውነት የሃይማኖት አስተምሮትም አይደለም። በእውነት እንደዚህ አይነት ስራ የሆነ ሰርተዋ ነው ወይስ አልሰሩም የሚለው ራሱ በጣም አጠያያቂና አነጋጋሪ የሆነ ጉዳይ ነው። እንዴት ሃይማኖት አባት በአቲዙ ለቤተክርስቲያን ለሀገር የሚጸልይ አባት እንደዚህ ፖለቲካ ውስጥ ገብቶ እንደዚህ አይነት ስራ ይሰራን ተብሎ ማንም አይጠብቅም። ነገር ግን እንደዚህ አይነት ስራ በእውነት የሚሰሩም ከሆነ በእውነት የሚያሳዝንና ሊደረግ የማይገባ ጉዳይ ነው። ነገር ግን በዚህ ስም አንዳንድ ግለሰቦች ምንም ጥፋት የሌለባቸውን በተለያዩ የፖለቲካ ስራ እየተሰራ እየተያዙና እየተሳደዱ ችግር ውስጥ እየገቡ ያለበት ጉዳይ ጭምር እንዳለ ለማስገንዘብ ፈልጌ ነው። በኋላ እንደዚህ አይነት ድርጊት የሚያደርጉ አባቶችም ካሉ ራሳቸውን ሊያቅቡ ይገባል የሚል ሀሳብ ነው ያለኝ። እስቲ በቀጣይ ሌላ ቪዲዮዎችን አይተን እንመለስ። እኮ ገባ አንተ እኮ ነው ቅድም ኦርቶዶክሳውያን አልዳኑም አይድኑም አልክ እኮ አልዳን ስላልዳኑ ነው አልዳኑ። አሁን ደግሞ መልሰ ሰው ኦርቶዶክስ ስለሆነ አይድንም ማለት አይደለም፣ ጴንጤ ስለሆነ ይድናል ማለት አይደለም አልክ እኮ መልሰ ደግሞ ነው ስላልዳኑ አልዳኑም ብዬ የምገምተው ምንድነው ስላልዳኑ ኢየሱስ ክርስቶስን አምነው ስላልተቀበሉ አልዳኑም ብዬ ነው የሚገምተው። ጴንጤዎቹስ ኢየሱስ ክርስቶስ እንደ ግል አዳኛ አድርጎ ስለተቀበሉ ድነዋል ብዬ ነው የማስበው። የትኞቹ ጴንጤዎች? አሁን ቅድም ነገርኩህ እኮ ካልቪኖች አሉ፣ አርመኖች አሉ። አንተ ከየትኛው ነው ስለ እኔ እሱን የምጠይቅበት ቦታ ላይ ጠይቄ እመጣለሁ ብለሃል። በቃ ተውኩኝ እሺ ብዬ። ለምሳሌ ልጆችን በህፃንነት የሚያጠምቁ አሉ። አይ ልጆች በህፃንነት ደግሞ መጠመቅ የለባቸውም አምነው ነው መጠመቅ ያለባቸው ብለው ደግሞ የሚያጠምቁ አሉ። አንተ የትኛውን ነው የምትቀበለው? አይ ጥምቀት እኔ ሳላምን አልጠመቅም። ሰው አምኖ ነው የሚጠመቀው። ማመን ይቀድማል። ስለዚህ መካነ ኢየሱሶች ጴንጤ ናቸው አይደሉም? አላልኩም፣ እኔ እንደዛ አላልኩም። ስለዚህ እምነት ያድናል ከሚለው ሀሳብ እነሳለሁ።
ቅድም ወንድማችን ካነሳው ሀሳብ ላይ ሪፍሌክት አድርግ። ለምሳሌ ዋን ሴቭድ ኦልዌይስ ሴቭድ ብሎ ተናግሯል። አንድ ጊዜ ካመንክ ድህነት አይጠፋም የሚለውን ሀሳብ እኛ ፕሮቴስታንቶች አንልም ሲባል ነበረ ይላል ጆን ካልቪን የሚባል ሪፎርመር፣ የፕሮቴስታንት ታላቅ ሪፎርመር። እዚህ ቲክቶክ ላይ ብዙ የሚከተሉ ሰዎች አሉ። ባይዘው ይሄ ስለ ፕሮቴስታንትን ካለማወቅ ነው። ጆን ካልቪን የሚባል ሪፎርመር ዋን ሴቭድ ኦልዌይስ ሴቭድ፣ አንድ ሰው ትሩሊ እግዚአብሔርን ካመነና ከተመረጠ ያ ምርጫ ወይም ያን ድህነት አያጣውም ተብሎ በተወሰኑ የፕሮቴስታንት ግሩፖች ይታመናል። አክቹዋሊ በፕሮቴስታንት ውስጥ አንድ እምነት የለም። መካነ ኢየሱስ ጥምቀት ያድናል ይላል። አማኑኤል ጥምቀት ለመመስከር ነው ይላል። መካነ ኢየሱስ ጌታ ስጋ እውነተኛ ስጋ ደም ነው ይላል። ወደዛ ስንሄድ ደግሞ አይደለም፣ እንደዚህ አይደለም፣ እንደዚህ አይነት ነገሮች አሉ። ሁለተኛው የሆኑ አባቶች የሆነ ሰዓት የመሰረቱት ነገር አይደለም። እውነት ነው፣ ግን መጽሐፍ ቅዱስስ ምንድን ነው ስንል የሆኑ አባቶች የሆነ ሰዓት ላይ በቤተ ክርስቲያን ውስጥ ያሉ አባቶች በጉባኤ መጽሐፍ ቅዱስ ይሄ ነው ብለው ከተለያዩ ቤተክርስቲያኖች ያጸደቁት ነገር ነው። ባይዘው መጽሐፍ ቅዱስ በራሱ አሁን የተያዘው መጽሐፍ ቅዱስ ማለት ነው። ይሄ ክርስትና መጣጡ መጽሐፍ ቅዱስ የተያዘው ነገር ከየት እንደመጣ ካለማወቅ የሚመነጭ ነው። እንግዲህ እንዳያችሁት ነው በፕሮቴስታንቶች ቤት እርስ በርሱ የሚፋለስ የአንዱ አስተምህሮት ከአንዱ የማይገናኝ፣ አንዱ ጥምቀት በሕፃንነት ይፈቅዳል፣ አንዱ ጥምቀት በ30 ዓመት ኢየሱስ ክርስቶስ በተጠመቀበት እኛም ስናውቅ በ30 ዓመታችን እንጠመቃለን የሚል አስተምህሮት አላቸው። በሌሎች ዘንድ ደግሞ ጥምቀት አያስፈልግም። ስለ ነገረ ድህነትም ኢየሱስ ክርስቶስ አንዴ ሙቶ ተሰቅሎ ሙቶ ለእኛ እንዲያድኑናል፣ ስለዚህ ምንም ኃጢአት ብንሰራ ራሱ ድነናል የሚል አስተምህሮት አላቸው። በተለያየ መንገድ እርስ በርሳቸው የሚከፋፈሉ እርስ በርሳቸው የሚጋጩ ሀሳቦች ያሉበት አስተምህሮት እንዳላቸው ነው ያየነው። እስቲ ወደ ቀጣይ ቪዲዮዎች እንለፍ። የወንጌላውያን አማኞችን እምነት እንደተቀበለ እና ከነሱ ጋር እንደሚቀጥል በተደጋጋሚ ሶሻል ሚዲያ ላይ ሲናገር ነበረ። ከዛም በኋላ እንግዲህ መጨረሻ ላይ ይፋዊ በሆነ መልኩ ለመጠመቅ እንደመጣ እናም እንደተጠመቀ ሶሻል ሚዲያ ላይ ሰሞኑን አይታችኋል ብዬ አስባለሁ። ይህ ሰው እንግዲህ በአወዛጋቢነቱ ነው የሚታወቀው። በጣም ሴንሲቲቭ የሆኑ ጉዳዮችን ልክ እንደ ሃይማኖት፣ ፖለቲካ ኢትዮጵያ ውስጥ ሰው ያው በጣም ሴንሲቲቭ የሆነባቸው ኤሪያዎች አሉ። ከነዛ ውስጥ ሃይማኖት ዋነኛው ነገር ነው። ከሃይማኖት ጋር በተያያዘ በጣም አወዛጋቢ ሆኖ ቆይቷል። ኢትዮጵያ ውስጥ አለ የተባለ ሃይማኖት ውስጥ ገብቷል። እሱ ያልገባበት የሃይማኖት ተቋም የለም። ስለዚህ ነገር እስቲ እሱ ራሱ የተናገረውን አንድ ላሰማችሁ። ከዛ ሴንሲቲቭ ፓርቶችን ነው አሁን ፖለቲካ ሴንሲቲቭ ነው በአበሻ፣ ሃይማኖት ሴንሲቲቭ። ከሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ። ሰው ሁልጊዜ የኢኮኖሚ ጥገኛ ሲሆን ሃይማኖት ይቀይራል። ዲስ 100% ሰው በኢኮኖሚ ሲወድቅ የሚበላው የሚጠጣው ሲያጣ ፕሮቴስታንት ይሆናል። እንግዲህ የዮኒ ማኛ ጉዳይ በጣም አነጋጋሪ የሆነ ጉዳይ ነው። በእውነት ዮኒ ማኛ ወደ ፕሮቴስታንት እምነት ሄዶ መጠመቁ ምንም ሊገርምና ሊያስደንቀን የሚችል ጉዳይ አይደለም። ምክንያቱም እሱ ያልሞከረው እምነት የለም፣ እሱ ያልገባበት ፖለቲካ የለም፣ እሱ ያልገባበት ብሔር የለም፣ እሱ ማይገባበት ጉዳይ የለም። ዋናው ሙሉ ትኩረቱ እሱ ነገሮችን ትኩረት ለመሳብ በተለያየ መንገድ ተከታዮችን ማፍራት እና የገቢ ምንጮችን ማብዛት ነው ዋናው ዓላማው። እና ብዙ የማህበራዊ ሚዲያዎች ይህንን ጉዳይ ሲያራግቡት፣ በተለይ የፕሮቴስታንቱ ዓለም ይህንን ጉዳይ እንደ ትልቅ ነገር እንደ ትልቅ አጀንዳ ሲያብሰለስሉትና ሲያራምዱት ያየንበት ጉዳይ ነው። በእውነት ይህ ምንም ሊገርምና ሊያስደንቅ የሚችል ጉዳይ አይደለም። እሱ ዋናው ዓላማው የተለያዩ ጉዳዮችን ትኩረት መሳብ ነው እና አሁንም በቀጣይ ወደ ሌላ እምነት ደግሞ እንደሚሄድ ወይም ሌላ አዲስ ነገር እንደሚፈጥር ይገመታል። ይህ ምንም ሊያሳስበንና ሊያስገርመን የሚችል ጉዳይ አይደለም። እስቲ ወደ ቀጣይ ቪዲዮችን እንለፍ። ዛሬ ሰኔ 23 10 ሰዓት አካባቢ ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። እንደምትመለከቱት የራሷ የቀነኒ አዱኛ ፎቶ ነው። ፊቷም ያስታውቃል። አንገቷንም ካስተዋላችሁት ከዚህ በፊት አስራው የነበረው መስቀል በደንብ ይታያል። አሁን ላይ ፍትህ ስንጠይቅ ጣታችንን አንዷለም ጎሳ ላይ እየቀሰረን አይደለም። ፍትህ ስንል አርቲስት አንዷለም ጎሳ እጁ ካለበት ወይንም ደግሞ ይህንን ወንጀል ፈጽሞ ከሆነ በማስረጃ ተረጋግጦ ተገቢ ፍርድ እንዲካሄድ እንፈልጋለን። በተቃራኒው ደግሞ አርቲስት አንዷለም ጎሳ ከደሙ ንጹህ ከሆነ ልክ እንደዛው በደንብ ተረጋግጦ በማስረጃ ተረጋግጦ በነፃነት እንዲኖር ሳይሸማቀቅ ደረቱን ነፍቶ ከደሙ ንጹህ እንደሆነ አረጋግጦ አስረግጦ
ልናይ ይገባል ብዬ አስባለሁ። እንደዚህ አይነት ነገሮች ተደባብሰው ፍትህ ሳያገኙ ትክክለኛና እውነተኛ ነገራቸው ምን እንደሆነ ሳናቅ በጣም ለበርካታ ጊዜ እያለፈን እንገኛለን። ይህ መቀጠል የለበትም። ወንጀሉን ያደረገው ማንም ይሁን ማንም፣ ሚኒስትር ይሁን፣ አርቲስት ይሁን፣ ሰባኪ ይሁን፣ የትኛውም ሰው ይሁን ከደሙ ንጹህ ከሆነ ንጹህነቱ ተረጋግጦ በሰላም መኖር አለበት። እጁ ካለበት ደግሞ ተገቢው ፍርድ ሊካሄድ ይገባል። እንግዲህ ወንድማችን እንደሰማችሁት ነው። የቀነኒ አዱኛ የቲክቶክ ገጽ ላይ የተላለፈው ፎቶ እጅግ አስገራሚና ትኩረትን የሚስብ ጉዳይ ነው። እሷ ካረፈች ከብዙ ወራት በኋላ በቲክቶክ ገጿ ላይ እንደዚህ አይነት ፎቶ መለቀቁ ብዙዎችን እያስገረመ ነው። ባለቤቷም በእስር እስካሁን ከሞቷ ጋር በተያያዘ ጉዳይ እየተጣራ ባለበት ሰዓት እንደዚህ አይነት ፎቶዎች መለቀቁ የበፊቱ ጉዳይ ፍትህ ሳያገኝ አሁንም ተጨማሪ የሆነ ፍትህ የሚያስፈልገው ወይም ማጣራት የሚያስፈልገው ጉዳይ እንደሆነ በተለያዩ የማህበራዊ ሚዲያዎች የተለያዩ አርቲስቶች የተለያዩ ተጽዕኖ ፈጣሪዎች ይህንን ጉዳይ እየተቀባበሉት የነበረበት ሳምንት ነው። እንግዲህ ለዛሬ ላስደምጣችሁ የፈለኩት ቪዲዮ እነዚህ ነበር። ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይኑር። አሚን።